ወረታው ጌጤ ነው የሚባለው የምስራቅ ደንቢያ ወረዳ አረጋውያን ማህበር ሰብሳቢ ነኝ። ማህበሩ በ2008 ዓመተ ምህረት ተቋቋመ። ማህበሩን ያቋቋመው በድሮው መጀመሪያው አጣጣር የሰሜን ጎንደር ሰራተኛ ማህበራዊ ጉዳይ መምሪያ ነው ያቋቋመው። እሱ ሲያቋቁም በዛን ጊዜ እኛ 7 ስራ አስፈጻሚ ኮሚቴ 3 ቁጥጥር ኮሚቴ ሆነን እነዚህን ኮሚቴዎች ይዘን ምንም ቢሮ የለ ምን የለ በራሳችን ተንቀሳቅሰን አስተዳደርና ሌሎች የሚመለከታቸውን ክፍሎች ሁሉ አዋይተን አማክረን ድሮም በተወሰነ አግኝተን እዛ ገብተን መሬትም ጠየቅን። በጋራ ሆነ አስተዳደሩ ከተማው መሪ ማዘጋጃ ቤት ቀደም ሲል አሁን በአዲሱ የከተማ አስተዳደር መሰረተ ልማት ጽሕፈት ቤት ተብሏል። በፊት ግን በመሪ ማዘጋጃ ቤቱ አማካይ አቅርበን 25 በ40 ካሬ ሜትር መሬት ተሰጠን። ያንንን በእንጨት አጥር አስከብረን አጥሩን ካስከበርነ በኋላ የተወሰነ ጊዜ ቆይተን 10 ዶርሞች 2 ክፍል ቤቶችን ሰርተን እነዛንን አዘጋጅተን አቅመ ደካሞችን ወደዛ ለማስገባት ስንጠይቅ አቅመ ደካሞቹ በዚህ ወደዛ ለመግባት ጥቂት ያን ጊዜ ውሃ አልነበረም፣ መብራትም አልነበረ፣ ለመግባት ፈቃደኛም አልሆኑ። እኛ ግን ያንንን አከራይተን ከዛ በሚገኘው ገንዘብ በአመት በዓል ጊዜ አልፎ አልፎ ያው ለነሱ ለአመት በዓል ሙያ የደሃ ድሃሙትን መርጠን ለነሱ ያን የተወሰነ ገንዘብ በዛ መልክ እየሰጠን ስናስተናግድ ቆየነ። ከዚህም በኋላ ያው መሬት ልማት መሬት ተሰጠን። የተሰጠን የልማት መሬት የልማት መሬት 2 የልማት መሬት አለን። የመሬት ማዘጋጃ ተሰጠን። እሱን ህጋዊ አድርገን ተረክበን ያንን መሬት እኛ እያረስን ልማትም እያለማንበትን ለአቅመ ደካሞች በየም ማሽላ፣ ገብስ፣ ዳጉሳ፣ ጤፍ እና ሌሎችን አዝርቶች እያለማን ልምህሎችን በነፃ ለአቅመ ደካማ አረጋውያን ሰጥተናል። በነፃ ለድጋፍ ሰጪዎች ደግሞ በተወሰነ በገንዘብ ተተምኖ ዝቅ ባለ ዋጋ ተተምኖላቸው እነሱ በዛ እየገዙ እንዲጠቀሙ እያደረግን እያገዝን ቆይተናል። የሚሰጠው እንትን አነስተኛ በመሆኑ የሰብል ምርቱ ስራ አመራር ኮሚቴ ተወያይቶ 16 ኩንታል ሪፋ ገዝቶ ለ200 አረጋውያን በነፃ አከፋፍሏል። በዚህ ውስጥ ራሳቸው ድጋፍ ሰጪዎቹን ተሳታፊ ሆነዋል። በዚህ መልክ አድርገን ያው ማህበሩ አለን እንዲሉ በዛ አግባብ ለ200 አቅመ ደካማ አረጋውያን እንትን ሰጥተን በዛ መልክ በነፃ አካፍለናል። ከወላድ በከተማ አስተዳደር ከንቲባ ጽሕፈት ቤት የንግድና ገበያ ልማት ጽሕፈት ቤትም ቀደም ሲል እዚህ ለከተማው ሰው ሲያመጣ ለእኛም እንደዚሁ ታሳቢ አድርጎ ስለያዘን ማህበሩ በእነሱ አማካይም 600 በሁለት ዙር 600 ሊትር ዘይት ለ200 አባላት አከፋፍለናል። ዘይት ተሰጥቶን አከፋፍለን ደካሞች በዚህ የሚጠቀሙትን በምግብነት እንዲያውሉ አድርገዋል። ሌሎች ደግሞ እንደ ፍላጎታቸው አድርገው እንዲጠቀሙ እንዲደረግ ተደርጓል። በዚህ አጋጣሚ ግን የከተማውን ንግድና ገበያ ልማት ጽሕፈት ቤትም ሳላመሰግን አላልፍም። የተደረገው ትብብርና ድጋፍ ጥሩ በመሆኑ ይሄ በዚህ አጋጣሚ ሊነሳ ስለሚገባው ጥሩ ነው ብዬ አመሰግናለሁ። ውሃና መብራት አስገብተናል። ይህን ስናስገባ ስራ አመራር ኮሚቴው በጋራ አይተን ካለችንና ከክሳችን በምንጨምራት ገንዘብ ተጨምሮ እነዚህን ሁለቱን ውሃና መብራትን አውጥተናል። ከዛ በፊት ግን ውሃ ለምሳሌ ውሃ ፎረም ለአቅመ ደካሞች ወይም ደግሞ ለድሆች ውሃ እየሰራ ሊያስገባ ከውሃ ጋር ህዝቡ የሚከፍለው ሁሉም እንደሚያውቀው 2 ብር አለች። ያችን መሰረት አድርገን እኛ ጥያቄ አቅርበን ውሃ እንዲያገቡልን በተከታታይ ብንጠይቅኝ ውሃ ፎረሙ ፈቃደኛ ሆኖ ሊቀበልና ሊሰማን ባለመቻሉ ከውሃ አገልግሎት ጽሕፈት ቤት ጋር ተነጋግረን በራሳችን ወጥ ውሃን ማስገብተን በአሁኑ ሰዓት ውሃውን እዚያ ያሉ ሰዎች እየተጠቀሙበት ይገኛል። ኪሎሜትር የምትከፈለው ከህዝቡ የምትዋጣ ናት። ህዝቡ አዋጡ ያን ከሰጠ ከዛ ግን ያንን ለህዝብ ለደካሞች ውሃ ለማስገባት እስከሆነ ድረስ የእኛንም አረጋውያንን አቅመ ደካሞች እነሱንም እንኳን በዚህ አግባብ
ተቀብሎ ማስተናገድና ውሃ እንዲገባላቸው ማድረስ ሲገቡ ባለማድረጉ እጅግ በጣም አዝነናል። ይሄ ግን ወደፊት ይስተካከላል፣ ይታረማል ብዬ አስባለሁ። ዞሮ ዞሮ ግን ያው እኛው ለማንም ብለን በራሳችን ወጥ ቅድም እንዳልኩትኝ ውሃውንም መብራቱን ማስገብተን አሁን እዛ ያሉ ሰዎች እንዲጠቀሙበት እየተደረገ ይገኛል። የማህበሩ ሌላ ገቢና እንትን የለውም፣ ምንም የለም። ገቢና እንትኑ ቀደም ሲል በተለይ ጎንደርም ማራኪ ዩኒቨርሲቲ ዳሸንም ሌሎችን ጠይቀን እነሱም ያገኘ ነው አላቂ የሆነ ነገር እናገኘ ነው። ብርድ ልብስ፣ የተለያዩ ፍራሽ እነዚህን አምጥተን ለአቅመ ደካሞች በወቅቱ አከፋፍለናል፣ ሰጠናል። ያን የመጣውን በነፃ። ከዛ ውጭ ግን ማህበሩን ሊያግዝ የሚችል በጥሬ ገንዘብ ሆኖ ወይም ደግሞ በቋሚ ጥሬ ዕቃ ጥሬ ነገር ወይም ዕቃ ግብዓት የተሰጠን የለም። እኛ ግን ምንድን ነው የምናደርገው? የማህበሩ አባላት ከቀደም ሲል እኛ ስንገባ ምንም አልነበረም። እዛ በኋላ ቀስቅሰን ነው የማህበር አባላትን ወደ 300 አባላት ደርሰው ነበር። አጠቃላይ የማህበሩ አባላት ጠቅላላ 300 ደርሰው ነበር። እዛ በኋላ በሞትም በኑሮ ሁኔታ በቦታ በለቆ በመሄድም እየለቀቁ ሲሄዱ በተለያየ ምክንያት አሁን ያለ የማህበር አባላት ያሉትኝ ወንድ 86 ሴት 153 በድምሩ 239 ናቸው። እነዚህ ናቸው በተጨባጭ በማህበሩ ውስጥ አሉ ብለን እነዚህ ውስጥ ደግሞ ገንዘብ የሚከፍሉት 120 እና 130 ናቸው። ከዛ ውጭ ሌላው ግን አይከፍልም። ዝም ብሎ ደካማ አንዳንድ ጥቅማ ጥቅም ሲመጣ ብቻ ሲጠራ መጥቶ ያችን ጥቅም ለመውሰድ ካልሆነ በስተቀር መዋጮ የሚያዋጣው ነገር የለም። እኛ በእርግጥ ቀደም ሲል በ3 ብር ነው ተጀምሮ የቆየን። እኛ ገባን በኋላም ደግሞ ቆይተን የተወሰነ ጊዜ አማክረን አባላትን 5 ብር ትሁን ተብሎ ወደ 2 ብር መጨመር 5 ብር ሆኗል። ያን 5 ብር ግን ሁሉም አሟልቶ አይከፍልም። ከሚከፍሉ የማይከፍሉት ይበልጣሉ። ዞሮ ዞሮ ይሄንና ሌሎችን እኛም አንዳንድ እዚህ ከብሳችን እንደገና ከዚህ ከተሰጠነ 2.0 የልማት መሬት ውስጥ ነጭ አዝሙድ ሌሎችንም ለምግብ ማያገለግሉ ለምሳሌ እንደ ጥቁር አዝሙድ እነዚህና ሌሎችንም አንዳንድ የሚተርፉ ነገሮች ኖሩ እነሱን ደግሞ ባለ ገበያ እየሸጥን እነዛን እየጨመርን በዛ ነው ይህንን አጠቃላይ አሁን ይሄ ቤትም ሲሰራ የተሰራውን አቅድም የተናገርኩት 10 ዶር 2 ክፍል ያልኩት እነዚህ የተሰሩት በዚህ ነው። እዚህ ላይ ግን የወረዳው አስተዳደር ጽሕፈት ቤትም አለበት የነሱም እጅም እነሱም በፋይናንስ በጥሬ ገንዘብ በቆርቆሮና መስማርም ጭምር ታግዘው ነው ይሄ ያ ቤት የተሰራ። አባላት ከፍተኛ ብዙ ርቀት ለመሄድ ሞክረናል። በገጠር ምክንያቱም በወረዳ ደረጃ የተቋቋመ ማህበር በመሆኑ ገጠርም አሉ ወደ 10 የሚሆኑ አርሶ አደሮች አሉ። ከተማ ላይም ደግሞ እንደሆነ ያልኳቸው ወደ 229 አሉ። እነዚህ ጠቅላላ አባላት አሁን ቁጥራቸው ወደዚህ ድቅ እያለ እየመጣ ምንድነው ሰው የሚገባው ጥቅም ያገኛሉ ብሎ እኛ ደግሞ ጥቅም ያገኛል ብለን አይደለም። በተቻለ መጠን በልማት እያል የሚሰራው ሰው እየሰራ ማይሰራው ደግሞ እየተደገፈ በሚጠየቀው ጥያቄ ያንን ምላሽ እየሰጠ በዛ መልክ እንዲሄድ ነበር። ሰው ግን ጥቅምን ብቻ በማሰብ ሊመጣና ቁጥሩ ሊጨምር ስላልቻለ የነበሩትም በሞትም ቅድም እንዳልኩት በሀገርም በመልቀቅ በዚህ ምክንያት ነው ቁጥሩ እየቀነሰ ሄደ። አሁንም እኛ አጠናክረን እየሄድን ነው። ነገር ግን አሁን የማህበሩ ስራ አመራር ኮሚቴ ችግር አለብን። ምክንያቱም ጡረተኛዎች አሉ፣ ሌሎችም አሉ። እነሱ በማህበሩ እንዲቀላቀሉና በማህበሩ ገብተው ማህበሩን በተለያየ ኮሚቴ ገብተው እንዲያግዙ እንዲረዱና በአካልም በተለያየ መንገድ ከወረዳው ሴቶችና ህፃናት እና ማህበራዊ ጉዳይ ጽሕፈት ቤት ጋርም እየተነጋገርን እንዲገቡ ለማድረግ ሞክረን ነበር። እስካሁን ግን እሺ እያሉ ብቻ አልመጡም። የመጡ ግን አሁን በ2000 ስራ አመራር ኮሚቴው በ2018 ባደረገው እንቅስቃሴ ወደ 2 ጡረተኞች ተቀላቅለው አሁን ስራ እየሰሩ ከኛ ጋር ይገኛሉ። አልፎ አልፎ በሚሰጠው ገንዘብ እየረቁም ደግሞ እየተደገፉ አይደለም። ደካማ ነው እንትኑ ያለው አቅማችን ደካማ ስለሆነ ኑራቸው በጣም አስቸጋሪ ነው። አሁንም ያሉት ማህበሩን አለን ብሎ ዝም ብሎ ከመጠበቁ በስተቀር በልመና ያሉ አሉ፣ በየእምነት ተቋማትም የሚገኙ አሉ። እነዚህን እኛ ወደ አንድ ማዕከል አሰባስበን በቋሚነት ለመጦር ነበር ጥረታችን። በዚህ ላይ ከአሁን ቀደም የዞኑ ሴቶችና ህፃናት መምሪያ ቃል ገብቶልን ከተነጋገርን በኋላ
አንድ ኤንጂኦ አግኝቶ ያ ኤንጂኦ የሚያስፈልገውን ፕሮጀክት ተቀርጦ ተሰጥቶት ያን ወፍጮ ሊተክልልና አስቦ ነበር። የሆነ ሆኖ ግን ያንን ለማድረግ ወቅቱም ጊዜውም አልፈቀደም። በዛ ምክንያት እስካሁን ባለመግባቱ የተነሳ ደካሞች አሁንም ቢሆን እየተጠቀሙም እየተረዱ አይደለም። ምክንያቱም ከመንግስትም ቢሆን አሁን እንደ ወረዳ ይሄን አላደረግም ብለን ለማለትም በወቅቱና ጊዜ የሆነ አስቸጋሪም ስለሆነ በዚህ አግባብ ይሄን አላደረግም ብለን መንግስትንም ቢሆን እንትን የምንልበት ነገር ባይኖርም ለወደፊት ግን መንግስት አሁን ይሄንን እነዚህን ደሃ የሆኑትን አቅም ያደረገውን ማህበር አባላት ጧን ደጋፊ የላቸው ወደ አንድ ማዕከል ተሰባስበው እንዲጦሩና እንዲደገፉ በሀገርም ውስጥ ያሉ በውጭም ያሉ ኢትዮጵያ የሆኑ ማንኛውም ዜጋ ለወገን ደራሽ ወገን በመሆኑ በተሻለ መንገድ ሁሉም ዜጋ ለይህን በጎ ስራ ተረድቶ በማህበሩ አካውንት ቁጥር ሰጠን ከእናንተ እሱ ላይ ተይዟል። ማህበር አካውንት ቁጥር ለመንግስት ኮሚኒኬሽን አስተላልፈናል። በዛ አካውንት ቁጥር ሁሉም ይህንን በጎ ስራ ተረድቶ እንዲረዳንና ጧን ደገፍ የሌላቸውን አረጋውያንን በቋምነት የሚረዱበት መንገድ እንዲያደርግልን በዚህ አጋጣሚ በእነዚህ አቅመ ደካሞች ስም ጥሪያችንን እናስተላልፋለን።